እሺ እዚህ ጋር የመጀመሪያው ጥያቄ እንግዲህ find the determinant of the following 3 by 3 matrix ነው። እዚህ ጋር 147 አለ 258 369 አለ። ይሄ ኮለን ይባላሉ። እነዚህ ደግሞ ሮ ይባላሉ። ስለዚህ እንዴት ይሄንን መስራት እንደምንችል እናይና ወደሚቀጥሉ ጥያቄዎች እንሄዳለን። ሶ እዚህ ጋር ማድረግ የሚጠበቅብን ነገር ምንድነው? እዚህ ጋር እነዚህን ሶስት ብንመርጥ አንድን ብንመርጥ እዚህ ጋር ሁለትን እዚህ ጋር ብንመርጥ ሶስትን እዚህ ጋር ብንመርጥና ብንይዘው ለምሳሌ አንድን ስንይዘው ምን ይሆናል? ከለር ቀይ ላርገውና ይሄንን ስንይዘው ታያችኋል ብዬ አስባለሁ። ይሄንን ሮ ስንይዘው ማንን ይዘናታል? አንድን ይዘናል አይደል? 1 ታይምስ እናረግና ይሄ ቀረናል። ይሄን ደግሞ ክሪስ ክሮስ ነው የምናረገው 5 times 9 which is 45 minus ይሄኛው ደግሞ 6 times 8 48 ይሆናል። ማንን ያዝነው? አንድን ስለሆነ ያዝነው። ሁለተኛ ላይ ከለር ብንቀይር እዚህ ጋር ሁለትን ስንይዝ ሁለት ማለት ይውላችሁ ፈርስት ሮ ሰከንድ ኮለን ነው አይደለ? ይሄ ማለት ሮ ፈርስት ኮለመን ደግሞ ሰከንድ ነው አይደል? the first row the second column ነው አይደል ያለው። ሁለትና አንድን እዚህ ጋር ስንደምራቸው 2 + 1 ምን ነው የሚመጣው? 3 ነው የሚመጣው። 3 ደግሞ ኦድ ነው። ኦድ ከሆነ ማይነስ ነው የምናረገው። ማይነስ እናደርጋለን። ሶ ማይነስ 2 ያዝናትና ማይነስ 2 ላይ ስንይዝ እንደዚህ ብንይዝ ይሁት በደንብ ማይነስ 2 ላይ ብንይዝ ምን ይቀራል? 4 7 6 እና 9 ይቀራል። 4 7 6 እና 9 ይቀራል። 4 እና 9ን እናባዛለን ቅድም እንዳረግነው 9 ጊዜ 4 36 አለ ማይነስ 6 እና 7ን ደግሞ ስናባዛው 42 አለ። ስለዚህ አንድን ያዝን ሁለትን ያዝን። አሁን ደግሞ የሎን ብንጠቀምና እዚህ ጋር 3ን ብንይዛት ሌትስ ሴይ ደግሞ ኦር ባክ ቱ ሬድ እናርገውና እዚህ ጋር ብንይዛት 3ን እንደዚህ ብንይዛት 3ን ስንይዝ ይሄ መስመርና ይሄን መስመር ስናሰምር ምንድነው የሚቀረን? 4 5 7 8 ነው። 3 ማለት ኢቭን ነው የሚመጣው አይደለ? ሮ ፈርስት የመጀመሪያው ሮ ሶስተኛው ኮለመን ነው የሚሆነው። ሶስተኛው ኮለመን ነው 1 + 3 ስናደርገው እዚህ ጋር 4 ነው የሚመጣው። 4 ደግሞ ኢቭን ነው። ኢቭን ከሆነ ፖዚቲቭ ነው የምናደርገው ማለት ነው። ፕላስ 3ን እንይዝና ከዛ ይሄንን እንደዚህ ስንይዝ የምትቀረው 4 5 7 8 ነው። ሶ 4 times 8 እናደርጋለን which is 32 minus 5 times 7 ደግሞ 35 ነው። ስለዚህ ይሄንን ስንሰራው ዲተርሚናንቱን አገኘን ማለት ነው። አሁን ወደ ጥቁራችን እንመለስና ወደ አንድ ስናረጋው 45 minus 48 ኔጌቲቭ 3 ይሆናል። በአንድ ስናባዛው ኔጌቲቭ 3 ይሆናል ማለት ነው። እዚህ ጋር ደግሞ 36 minus 42 ኔጌቲቭ 6 ነው የሚሆነው። ይሄ ፓርት ኔጌቲቭ 6 ነው የሚሆነው። በኔጌቲቭ 2 ስናባዛው ፕላስ 12 ይሆናል። ከዛ እዚህ ጋር 32 minus 35 is ኔጌቲቭ 3 ኔጌቲቭ 3 በፖዚቲቭ 3 ስናባዛው ኔጌቲቭ 9 ይሆናል። ይሄን ስንሰራው ኔጌቲቭ 3 plus 12 minus 9 0 ይመጣል ማለት ነው። so the determinant is 0 ነው ማለት ነው። ወደሚቀጥለው ጥያቄ እንለፍ። እሺ ሁለተኛው ጥያቄ ላይ መተናል። እዚህ ጋር solve the following system of equation ብሎ ሶስት ኢኩዌሽን አለን። እዚህ ጋር x y z ሶስት ቬሪያብሎች አሉ። ሶስት ኢኩዌሽኖች አሉ። ሶስት ቬሪያብል and 3 ኢኩዌሽን ካለን ደግሞ ሳይመልታኒየስሊ መስራት እንችላለን ማለት ነው። ሶ እዚህ ጋር ወደ ሜትሪክስ ፎርም ቀይረናል። 3 - 1 2 እዚህ ጋር የወሰድናቸው ኮኤፊሺየንቶች ናቸው። 3 - 1 2 ቀጥሎ 2 4 - 1 አለ 2 4 - 1 -1 3 1 አለ -1 3 1 x y z አንቀይራቸው መልቲፕላየር ስለሆኑ 5 8 4 ደግሞ እዚህ ጋር ናቸው። ሶ ሜትሪክስ ላይ the first row multiplied by the first column እቺኛዋንች የምትሆነው አይደል? ሶ 3 times x plus -1 times y -y plus 2z is equal to 5 እዚህ ጋር ያለው ኢኩዌሽን እናገኛለን። the same is true for the two equations ማለት ነው። ስለዚህ አሁን ስቴፕ 1 ስንሰራ ምንድነው የምናደርገው? reduced echelon form እናደርጋለን አይደል? ይሄን አንድ እናደርግና ከታች ያሉትን 0 ይሄ ዲያጎናሉን አንድ አድርገን ከታች ያለውን 0 እናደርጋለን። ሶ to do that አሁን ይሄንን አንድ ለማድረግ በ3 ማካፈል እንችላለን። ግን instead of doing that ብንቀያየራቸው ይሄ ፈርስት ሮ እና ሰርድ ሮ ብንቀያየራቸው እቺ -1 ወደ አንድ ለመቀየር ትቀላለች 3ን ወደ አንድ ከመቀየር። ስለዚህ ከለር እየቀያየረን ብንሄድ በቀይ እንጀምርና እሺ እዚህ ጋር ብንጽፍ ኦኬ ሶ ስቴፕ 1 ምን ይሆናል? switch
switch R3 and R1 ብናረገው ሮ 3 እና ሮ 1 ብንቀያየረው I hope እጅ ጽሁፍ ይታያል ብዬ አስባለሁ ምን ይሆናል ማለት ነው እዚች ጋር ብንሰራት ይሄ እዚህ ጋር ያለው the first row ላይ ያለው third ላይ ይመጣል the third row ላይ ያለው the first ይሆናል ማለት ነው so -1 3 1 ይሄ ሶስተኛው ላይ ያለው ሮ አንደኛው ላይ መጣ ሁለተኛው እንዳለ ይሆናል 2 4 -1 ሶስተኛው ግን ከአንደኛው ጋር ስለተቀየረ 3 -1 እና 2 ይሆናል ኦኬ ይሄ በማን ነው የሚባዛው በx y z our multipliers ወይም ደግሞ ምን ፈልጋቸው ቬሪያብሎች ናቸው እነሱ አይነኩም እዚህ ጋር 5 እና 4 መቀየር አለበት 5 እና 4 መቀየር አለበት so 4 8 5 ይሆናል ኦኬ now ቀያየረናቸዋል እዚህ ጋር ፈርስት ሮ እና ሰርድ ሮ እንደምታዩት እዚህ ጋር ተቀይሯል 5 እና 4ም እዚህ ጋር ሁለቱ ተቀይረዋል ስለዚህ የሚሆነው ምንድነው እዚህ ጋር ያለው -1 አንድ ለማድረግ የመጀመሪያውን ሮ በኔጌቲቭ 1 እናባዛዋለን ማለት ነው ሶ ስቴፕ 2ችን የሚሆነው እሱ ነው አሁንም ከለርን ቀየርና ዋይት ቦርድ ዲጂታል ዋይት ቦርድ ላይ ስለሆነ እየሰራው ያለውት ወደ ላይ ስለምናረጋው በደንብ ተከታተሉኝ ማለት ነው እቺን instead of red let's make the other one green እሺ so step 2ችን ምን ይሆናል step 2ችን R1ን ወይም ደግሞ የመጀመሪያውን ሮ በኔጌቲቭ1 ማባዛት ነው በኔጌቲቭ1 ስናባዛው ምን ይሆናል ማለት ነው ኔጌቲቭ1 የነበረው አንድ ይሆናል ፈርስት ሮ ላይ ነው ያለው 3 የነበረው -3 ይሆናል አንድ የነበረው -1 ይሆናል ሰከንድ ሮ እና ሰርድ ሮ አልቀየርንም አይደል 2 4 -1 እና 3 -1 2 እንዳሉ ይሆናሉ again xyz አልተነካም የመጀመሪያው ሮ 4 የነበረው ግን -4 ይሆናል 8 5 ይሆናል ማለት ነው አይደል ሶ እዚህ ጋር ይሄንን ነው በኔጌቲቭ 1 ያባዛ ነው 4 -4 ሆነ 1 -1 ሆነ 3 -3 ሆነ -1 1 ሆነ ሶ ይሄኛው 1 ከሆነ አሁን ከታች ያሉትን 0 ነው የምናረጋው እሱን ለማድረግ ምን እናረጋለን ይሄንን በሁለት እናባዛና እንቀንሰዋለን so that 2 - 2 0 እንዲሆንልን ስለዚህ ስቴፕ 3ችን ላይ ደርሰናል ስቴፕ 3ችን ላይ ምን ይሆናል ማለት ነው እዚህ ጋር በደንብ ይዋት ስቴፕ 3 ምን እንደሚሆነው R1ን በሁለት ያባዛን ከዛ R2ን ቀንሰን ውጤቱን የምናስቀምጠው R2 ላይ ይሆናል ማለት ነው ስለዚህ እዚህ ጋር ምን እንደሚሆነው ይሄንን በሁለት አባዝተን ከዛ R2ን ቀንሰን ውጤቱን R2 ላይ እናስቀምጣለን ስለዚህ ምን ይሆናል ማለት ነው እሱ ማለት ነው በደንብ ተከታተሉኝ እዚህ ጋር 1 times 2 2 ይሆንና የመጀመሪያው ፈርስት ሮ እንዳለ እናስቀምጠው ስለማንነካው ማለት ነው ፈርስት ሮ እንዳለ እናስቀምጠው xyz ብለን እዚህ ጋርም ደግሞ -4 8 5 አለ -4 8 5 አለ ኦኬ R3 አልተነካም አይደል R2 ነው እየነካካን ያለ ነው ስለዚህ R2ንም እንዳለ እናስቀምጠው R2 ላይ ግን ሲመጣ R2 ማህል 8 እቺ ትነካለች አይደል R1 እንዳለ ነው R3 እንዳለ ነው R2 ግን ይቀየራል እንዴት ይቀየራል 2 times of R1 minus R2 አድርገን R2ችንን ኤዲት እናደርጋለን so 2 times 1 is 2 2 minus 2 ምንድነው 0 ስለዚህ እዚህ ጋር ምን ይሆናል ማለት ነው እቺኛው ቫልዩ 0 ትሆናለች ማለት ነው ኦኬ እቺን በሬዳችን እንድንቀጥል እቺና ጥፋትና ከለራችን አስተካክለን እዚህ ጋር 0 ይሆናል ማለት ነው አሁን ሐሳባችን ከአንድ ስር ያለውን 0 ማድረግ ነው እሺ እዚህ ጋርም -3ን በሁለት እናባዛና -3ን በሁለት አባዝተን አራትን እንቀንሳለን -3 times 2 is -6 -6 minus 4 -10 ይሆናል ማለት ነው -10 ይሆናል ማለት ነው ሶ እቺኛዋ እዚህ ጋር -10 ሆነች ማለት ነው ቀጥሎ እዚህ ጋር ይሄ -1 በሁለት ሲባዛ -2 ይሆናል -2 minus -1 -2 plus 1 ስለሚሆን -1 ይሆናል ማለት ነው ኦኬ ስለዚህ እዚች ጋር መተን እንጽፋታለን ማለት ነው -1 ኦኬ -1 አገኘን የመጨረሻ እዚህ ጋር ነው ያለነው -4 times 2 is -8 -8 minus 8 is -16 right so እዚህ ጋር መተን እንጽፋታለን -60 ይሆናል ማለት ነው አሁን እንግዲህ አንድን 0 አድርገናል ሌላ ግን ከአንድ ስር ያለ 3 አለች አይደል 3ን 0 ለማድረግ we do the same thing ይሄን በ3 አባዝተን ይሄንን እንቀንሰዋለን ማለት ነው ኦኬ
እንደዛ ስናደርግ ትንሽ ከፍ እናርገውና ቦርዳችንን ከዛ ከለራችንን ደግሞ መልሰን ግሪን እናርጋት ሶሪ ወይን ጠጅ ነገር እናርጋት ስቴፕ 4ችን ምን ይሆናል r1ን የመጀመሪያውን ሮ በ3 አባስተን ከዛ r3 እንቀንሰውና መልሱን የት እናስቀምጠዋለን r3 ላይ እናስቀምጠዋለን that means አሁን r1 እና r2 አይነኩም r3ን ብቻ ነው የምንነካው ስለዚህ ምን ይሆናል ማለት ነው r1 1 -3 -1 እንዳለ ነው እዚህ ጋር 0 -10 -1 እንዳለ ነው እዚህ ጋር ደግሞ xyz ያው መልቲፕላየር ናቸው አይነኩም ብለናል ይሄ እንዳለ ነው እሺ እዚህ ጋር መተን r1 እና r2 ላይ ያሉት ቫልዩዎች አይነኩም r3ያችን ነው የሚነካው ሮ 3 ደግሞ ምንድነው ይሄንን በ3 አባስተን የመጀመሪያውን ሮ በ3 አባስተን ይሄን በ3 አባስተን ይሄንን ቀንሳለን so 3 times 1 is 3 3 minus 3 0 ከዛ እናስቀምጠው r3 ጋር ነው ብለናል so r3 ጋር እዚህ ጋር 0 ይሆናል ማለት ነው እቺ ቫልዩ 0 ሆነች ማለት ነው ቀጥሎ ደግሞ ይሄ -3 times 3 -9 ነው አይደል -3 times 3 is -9 -9 minus -1 -3 times 3 is -9 -9 minus 1 ማለት -9 plus 1 ነው which is -8 ማለት ነው so እቺ ቫልዩ ስንት ሆነች -8 ሆነች ማለት ነው ከዛ እዚህ ጋር ያለችው ቫልዩ -1 ነች -1 times 3 is -3 -3 minus 2 is -5 so እቺ ቫልዩ -5 ነች ማለት ነው -5 ነች ከዛ የመጨረሻው ላይ ስንሄድ ይሄ -4 times 3 is -12 -12 minus 5 is -17 okay እዚህ ጋር -17 ይሆናል ማለት ነው ያንዳንዱ ምን ሰራው ስራ በጥንቃቄ መሆን አለበት አንዱ ከተበላሸ ሁሉም ስለሚበላሽ ማለት ነው so step 1 አለን እዚህ ጋር ስዊች አረጋን step 2 step 3 step 4 በደንብ ቢዩት እናንተ ፖዝ ያደረጋችሁ ቪዲዮን አሁን step 4 ላይ ይሄ አንድ ሆኖ ከስር 0 እንዳደረግነው ይሄንን ደግሞ አንድ እናረጋለን ይሄንን አንድ ለማድረግ -10 ስለሆነች እቺ ቫልዩ በ-10 ብናካፍለው ይሄ አንድ ይሆንልናል so step 4 ወደ ሬዳችን እንመለስና step 4ን እዚህ ጋር step 5አችን step 5 ላይ ስንመጣ step 5 ምንድነው የሚሆነው r2ን በማማካፈል ነው በ-10 ማካፈል ነው the whole row ማለት ነው so አሁን row 1 እና row 3 አይቀየሩም just row 2 ነው የምንቀይረው ማለት ነው እቺን እንደዚህ እናርጋት እዚህ ጋር ምን አለን xyz አለን xyz አለን is equal to ብለን እዚህ ጋር row 1 አይቀየርም row 3 አይቀየርም አይደል row 3 አይቀየርም እዚህ ጋር row 3 አይቀየርም 0 -8 -5 ይሆናል row 2 ላይ ስንመጣ ይሄንን በ10 ስናካፍለው ይሄንን row እንዳለ በ10 እናካፍለዋለን ማለት ነው so 0 ሲካፈል ለ10 -10 0 ነው -10 divided by -10 1 ነው -1 divided by -10 1 over 10 ነው ፖዚቲቭ ኔጌቲቭ ሲካፈል ለኔጌቲቭ ፖዚቲቭ ነው የሚሆነው ከዛ ሄዶ እዚህ ጋር ደግሞ -16 divided by 10 16 over 10 ወይም ደግሞ 8 over 5 ይሆናል ስለዚህ እዚህ ጋር መተን እቺ ስንት ሆናለች 8 over 5 ሆናለች ኔጌቲቭ ካንስል አውት ነው ማለት ነው ኦኬ ሶ አሁን እዚህ ጋር ይሄ አንድ እንደሆነልን ሁሉ ይሄን ደግሞ አንድ ለማድረግ ምን እንደምናደርገው ይሄንን 0 ለማድረግ ከዚህኛው አንድ ተነስተን ነው ይሄን ደግሞ 0 ለማድረግ ከዚህኛው አንድ ተነስተን ማለት ነው የምናደርገው ማለት ነው ስለዚህ ይሄንን በ8 እናባዛውና ከዚህ ጋር ዝም ብለን እንደምረዋለን because 8 times 1 is 8 8 minus 8 0 ስለሚሆን so step 4 ላይ እንቀይርና step 6 አችን ላይ እንቀይርና ከለራችንን እዚህ ጋር step 6 ምን ይሆናል ማለት ነው አርቷችንን በ8 አባዝተን አይደል በ8 እናባዛውና ከዛ ከr3 ጋር ደምረን ውጤቱን የት ነው የምናስቀምጠው r3 ላይ እናስቀምጣለን እንዴት ነው ይሄ የሚሆነው አሁን r1 እና r2 አይነኩም እየቀየርን ያለነው r3 ስለሆነ so 1 -3 -1 0,1,1 over 10 እንዳለ ናቸው የሚሆኑት ከዛ እዚህ ጋር xyz እንዳለ ነው የሚሆነው መልቲፕላየር ነው ብያችኋለሁ ይሄንንም is equal to ብለን ትንሽችን ጠጋ ብናደርጋት ዲጂታል ዋይት ቦርዳችንን እዚህ ጋር ምን አለ ማለት ነው -4 እና 8 over 5 አለን አሁን ግን ሶስተኛው ላይ ስንመጣ ይሄኛው ይቀየራል ለምን r2ን በ8 ያባዛን r3 ላይ ልንደምር ነው
አርቱ ይሄኛው ነው 0 ታይምስ 8 is 0 0 plus 0 is 0 ይሆናል የመጀመሪያው አይደል የመጀመሪያው 0 ነው አይነካም ይሄኛውም 1 times 8 is 8 8 minus 8 is 0 so ሁለተኛውም 0 ይሆናል ሶስተኛው ይሄንን 1 over 10 በ8 ስናባዛው 8 over 10 ይሆናል ከዛ 5 እንቀንስበታል አይደል እዚች ጋር ብናያት እሷን እና ከዛ እናጠፋታለን 8 over 10 minus 5 5 ደግሞ ማለት 10 over 15 over 10 ነው አይደል 5 ማለት so 8 minus 15 is negative 42 over 10 negative 42 over 10 ስለዚህ ይሄ ምን ይሆናል negative 42 over 10 ይሆናል እንደምታዩት 1 over 10 በ8 ስናባዛው 8 over 10 ሆነ minus 5 አለች 5 ደግሞ ማለት 15 over 10 ነች 8 minus 50 negative 42 over 10 ሆነ ማለት ነው ሶ ይሄንን ብናጠፋት ስለማልፈልጋት እቺን ካልኩሌት ያደረግንባትን እናጥፋትና ከዛ ምን ይሆናል እዚህ ጋር መተን እዚህ ጋር ያለችው ቫልዩ ላይ ነን ያለ ነው ማለት ነው እዚህ ጋር ያለው ቫልዩ ሶስተኛው ቫልዩ ማን ነው 8 over 5 በ8 ሲባዛ 64 over 5 ይሆናል እሷንም ካልኩሌሽን እዚህ ጋር ብንሰራት 64 over 5 ይሆናል minus 17 ነው 17 ደግሞ ማለት 85 over 5 ማለት ነው 85 over 5 17 ነው እናንተ ቼክ አድርጉት ከዛ 64 minus 85 ምን ይሆናል ማለት ነው ኔጌቲቭ 21 over 5 ይሆናል ኔጌቲቭ 21 over 5 ይሆናል ማለት ነው ሶ እቺን እናጥፋትና እቺኛው እናጥፋትና ኔጌቲቭ 21 over 5 ይመጣልናል ሶ ወደ ከለራችን መተን ኔጌቲቭ 21 over 5 ሆነ አሁን ይሄ አንድ ሆነ ከስሩ 0 አረግን ይሄን አንድ አረግን ከስሩ 0 አረግን ይሄን አንድ ለማረግ በማን እናባዛዋለን አሁን በሪስፕሮካሉ 10 over negative 42 እናባዛዋለን ስለዚህ ስቴፕ 7አችን ቀይ እናርጋትና ስቴፕ 7አችን ምን እንደምትሆነው r3ን በማባዛት ነው r3ን በሪስፕሮካሉ በ10 over negative 42 ማባዛት ነው ስለዚህ r1 እና r2ን አልቀየርንም ማለት ነው ስለዚህ r1 እና r2 ካልቀየርን እዚች ጋር ያለችው ከሌላ ዋይት ቦርድ የመጣችች እቺን ማጥፋት እንችላለን እሺ ሶ ወደ ከለራችን እንመለስና ሬድ ምን ይሆናል r3ን ስለሆነ እየቀየርን ያለ ነው አሁን r1 አይነካም አይደል 1 negative 3 negative 1 አለ ከስር 0 1 1 over 10 አለ እነዚህ ያልተነኩም r3 ግን ስለተነካ እናስቀምጠው እዚህ ጋር መልቲፕላየር አለን x y z አለን እነሱ አይነኩም ከዛ ኔጌቲቭ 4 አልተነካም ሮ 1 8 over 5 አልተነካም ሮ 2 ሮ 3 ግን ይነካል ኦኬ እንዴት ነው የሚነካው በሪስፕሮካሉ በ10 over negative 42 ማባዛት ነው 0 በ10 over negative 42 ስናባዛው 0 ይሆናል እዚህ ጋር ቀጥሎም ያለው 0 ስለሆነ 0 ይሆናል ቀጥሎ ያለውን ደግሞ negative 42 over 10ን በ10 over negative 42 ስናባዛው ያው ሪስፕሮካል ስለሆኑ አንድ ይሆናል አላማችንም እነዚህ ዲያጎናሎቹን እዚህ ጋር ያሉትን አንድ ማድረግ ነው አንድ አርገናቸዋል ቀጥሎ ግን እቺም negative 21 over 5 በ10 over negative 42 ትባዛለች እዚህ ጋር ካልኩሌሽኑን ብንሰራት ከዛ እናጠፋታለን negative 21 over 4 times 10 over negative 42 ብናረግ ኔጌቲቭ በኔጌቲቭ ይጠፋል by 5 1 by 5 2 ይሆናል 21 by 21 1 by 21 2 ይሆናል 2 over 2 is equal to 1 ይሆናል so እቺ ቫልዩ 1 ነች ማለት ነው ስለዚህ አሁን ይሄንን ማጥፋት እንችላለን እዚህ ጋር ከደረሰን pretty much ብዙ ነገሩን ጨርሰናል አሁን በሜትሪክስ ማባዛት ከታች ነው የምንነሳው እነዚህን ዜሮ ስላደረግን ማለት ነው ከላይ መነሳት እንችላለን ግን መልሳችን ላይ እንደርስም ከታች ስናባዛ ምንድነው ነው the third row multiplied by the column እቺ ነች የምትሆነው so 0 times x which is 0 0 times y which is 0 ከዛ 1 times z is equal to ስንት ይሆናል 1 ይሆናል so the value of z ዝም ብለን የምናነበው ነው ማለት ነው አሁን ወደ ጥቁራችን እንመለስና z is equal to 1 ሆነ ኦኬ ከዛ ደግሞ ይሄኛውን ሰከንድ ሮን በዚህ ስናባዛው ደግሞ ይሄኛው ሰከንድ ሮ ፈርስት ኮለን 8 over 5 ይሆናል 0 times x is 0 1 times y which is y እዚህ ጋር በደንብ ይዋት y ከዛ ደግሞ 1 over 10 times z
z አንድ ስለሆነ +1/10 ይሆናል አይደል +1/10 is equal to 8/5 ይሆናል ማለት ነው so to get y ምን ይሆናል ማለት ነው 8/5 minus 1/10 ይሆናል ይሄንን ይሄ ማለት 16 ማለት ነው አይደል 16/10 ነው ይሄኛው ምን ይሆናል 16/10 minus 1/10 ይሆናል which is 16 minus 1 is 15/10 ይሆናል which is equal to 1.5 ነው ማለት ነው the value of y አሁን y ካገኘን በኋላ ደግሞ z ላይ ስንመጣ ይሄኛውን በዚህ ደግሞ ስናባዛው -4 ይሆናል 1 times x is x እዚህ ጋር ደግሞ በደንብ ቢዋት x ከዛ ደግሞ -3 times y 1.5 ስለሆነ -3 times 1.5 -4.5 ይሆናል -4.5 ከዛ ደግሞ -1 times z1 ስለሆነ -1 ይሆናል is equal to ደግሞ ስንት ነው እሱ -4 ነው ማለት ነው -4 ነው ማለት ነው so x ይሄ -5.5 ይሆናል ወደዛ ስንወስደው +5.5 ይሆናል so -4 plus 5.5 ይሆናል -4 plus 5.5 ደግሞ 1.5 ይመጣልናል so the value of x is 1.5 the value of y is 1.5 and the value of z is 1 ይሆናሉ እነዚህ መልሶች ናቸው ማለት ነው so እነዚህ መልቲ ስቴፖች ናቸው ስቴፕ 7 ስቴፖችን ከሰራን በኋላ ሬዲዩስ ካደረግነው በኋላ ነው ያገኘነው ስለዚህ ስቴፖቹን ፖዝ ያደረጋችኋቸው ይዋቸው ከላይ አንድ ጥያቄ አይተን ነበር find the determinant ሁለተኛ ደግሞ solve the following system of equationን አይተናል ማለት ነው ከዛ ደግሞ አንድ ሌላ ጥያቄ ደግሞ እንጨምራለን ጥያቄዎችን ማለት ነው ዋይት ቦርድ ዲጂታሉ ከተመቻችሁ ለኔ ለመስራት አሁን የሚቀለኝ እሱ ስለሆነ ነው ፐርሰናሊም ደግሞ አፒር አደርጋለሁ ራሴ እየጻፍኩ እየተቀረጽኩ ለጊዜው ግን በዚህ መሄድ ከቻለን የእናንተን ጥያቄዎች ከስር ለመስራት ነው ኮሜንት ሴክሽን ላይ ያሳውቁኝ እስቲ ወደ ቀጣዩ ጥያቄ እንሂድ Okay, question number 3 find the inverse of the following matrix ብሎ እዚህ ጋር matrix አለን 3x3 matrix ነው እንደምናቀው matrix አንድ matrix inverse የሚኖረው ዲተርሚናንቱ ነን ዜሮ ከሆነ ነው እና inverse of matrix A ማለት adjoint of A divided by the determinant of A ነው የሚሆነው okay so እቺን እዚህ ጋር ካለችን እቺን እዚህ ጋር ካስቀመጥናት determinant of A እና adjoint of A ነው ማግኘት የሚኖርብን ማለት ነው እሺ so ከለራችንን ቀይረና መጀመሪያ በቀይ ዲተርሚናንቱን እናገኝ ቅድም አይተናል ዲተርሚናንት እንዴት እንደሚገኝ ሶስት ነጥቦችን እንይዛለን ብዙ ጊዜ እኔ እንደዚህ መያዝ እንችላለን እኔ the first row ላይ ያሉትን ነው መያዝ የምወደው so እቺን 2 1 እና 3 ብንይዝ ለምሳሌ ከቱ ብንጀምር እዚህ ጋር ቱን ብንይዝ ማለት ነው ቱን እዚህ ጋር ስንይዝ እንደዚህች ስናሰምራት አይደል እንደዚህች ስናሰምራት ቱን 2 1 1 2 ይመጣል አይደል ኢን ብራኬት ከዛ 2 1 1 2 እና ክሪስ ክሮስ ነው የምናደርገው አይደል 2 times 2 is 4 minus 1 times 1 is 1 all right ይሄን ካገኘን በኋላ ቀጥሎ ደግሞ ምን ይዘው 1 ነው 1 ግን ፈርስት ሮ ሰከንድ ኮለን ስለሆነ ስንደምረው ፈርስት ሮ 1 እንደዚህ ሮ 1 ሰከንድ ኮለን ላይ ስለሆነ ያለው 1 plus the second column 2 1 plus 2 3 ስለሚመጣ ኦድ ከሆነ ምን እናደርጋለን ብለናል ኔጌቲቭ እናደርጋለን ብለናል የቅድሙ በሰራነው ቪዲዮ ላይ ማለት ነው ሶ አሁን 1ን እዚህ ጋር ከያዝን 1ን እና ይሄንን ፈርስት ሮ እና ፈርስት ኮለን ስንይዝ የሚቀረን 1 1 3 2 ነው ሶ 1 እና 2ን እናባዛለን which is 2 minus ከዛ ደግሞ 3 እና 1ን ስናባዛ 3 times 1 3 ይሆናል ማለት ነው ኦልራይት አሁን ይሄን ከያዝን በኋላ ሶስተኛ ምን ይዘው 3 ነው 3 ፈርስት ሮ ሰርድ ኮለን ስለሚሆን ፈርስት ሮ ኤንድ ሰርድ ኮለን ፈርስት ኤንድ ሰርድ 1 plus 3 4 ኢቭን ስለሆነ ፕላስ ነው የሚሆነው ሶ ፕላስ 3ን እንይዝና እዚህ ጋር 3ን ስንይዝ እንዲና እንዲ ስንይዝ የሚቀረው 1 2 3 1 ነው 1 2 3 1 so 1 times 1 is 1 times 1 is 1 minus 3 times 2 is 6 ይሆናል ማለት ነው this is the determinant ይሄ ምኑ ነው ዲተርሚናንቱ ነው ማለት ነው so ይሄንን ስንሰራው 4 minus 1 is 3 3 times 2 is 6 2 minus
ከዛ 2 minus 3 is -1 -1 times -1 plus 1 እዚህ ጋር አለን plus 1 እዚህ ጋር አለን ከዛ ደግሞ 1 minus 6 is -5 -5 times 3 ደግሞ -15 ይሆናል ኦኬ -15 ይሆናል ይሄንን ስንሰራው 6 plus 1 is 7 7 minus 15 is -8 ይሆናል ማለት ነው so the determinant ጨረስን -8 ነው አሁን ዲተርሚናንት ከጨረስን በኋላ ቀጣይ የምንሰራው adjoint ነው የሚሆነው adjoint ለመስራት መጀመሪያ ኮፋክተር ሰርተን ኮፋክተሩን ነው ትራንስፖዝ የምናደርገው አይደል ሶ ኮፋክተር እንሰራለን ኮፋክተር ስንሰራ C11 አለ የመጀመሪያው ሮ የመጀመሪያው ኮሎኒ ይሄንን እንይዛለን ለእያንዳንዱ ነው የምንሰራው ሶ C11 ማለት ቺኛዋ ነች the first row the first column ሶ ይሄንን ቅድም ሰርተናል C11 ማለት ሁለት ላይ ምን ይዘው ነው 4 - 1 ያል ነው ማለት ነው እዚህ ጋር 4 - 1 ያል ነው እዚህ ጋር እንደዚህ ስንይዝ ይሄ ስለሆነ የሚቀረው 2 times 2 is 4 1 - 1 is 1 4 - 1 is 3 እሺ ሶ እዚህ ጋር አሁን 1 + 1 the first row the first column 1 + 1 is 2 which is positive ሶ ይሄንን ሳይኑን አንቀይረውም ኔጌቲቭ ኮነ ግን ኦድ ኮነ ግን በኔጌቲቭ እናባዛዋለን ኦኬ the second one C12 ማለት first row second column ማለት ነው first row second column ማለት ነው first row second column 1 + 2 3 ስለሆነ የሚሆነው ኦድ ነው ስለዚህ በኔጌቲቭ እናባዛዋለን ከዛ ግን C12 ስንይዝ first row second column ስንይዝ ማን ነው የሚቀረን 1 1 3 2 ነው የሚቀረን so 1 times 2 is 2 minus 3 times 1 is 3 ስለዚህ ምን እንደሚሆነው 2 minus 3 ነው የሚሆነው ይሄን ደግሞ ስንሰራው 2 minus 3 is -1 -1 times -1 positive 1 ይሆናል ማለት ነው ኦኬ ከዛ C13 ያለን first row third column ማለት ነው አሁን 1 እና 3 ስንደምራቸው 4 ነው የሚሆኑት even ነው የሚሆነው ስለዚህ ሳይን አንቀይርም first row third column ስንይዝ እቺ ውስጠኛዋ ነች የምትቀረው so 1 times 1 is 1 minus 3 times 2 is 6 so እዚህ ጋር መተን 1 minus 6 እናደርገው -5 ይሆናል ማለት ነው ኦልራይት አሁን የመጀመሪያውን ሮ ከጨረስን በኋላ እዚህ ጋር ሰከንድ ሮ ፈርስት ኮለን እንሰራለን አሁን 2 + 1 እዚህ ጋር 2 + 1 3 ነው አጌን ኦድ ስለሆነ በኔጌቲቭ እናባዛና ብራኬታችን ላይ ሰከንድ ሮን ፈርስት ኮለንን ስንይዝ እንደዚህ ሰከንድ ሮ ፈርስት ኮለን ስንይዝ የሚቀሩት 2 3 3 እና 2 ናቸው so 2 times 2 is 4 minus 3 times 3 is 9 4 minus 9 ይሆናል ማለት ነው 4 minus 9 ይሆናል አሁን እዚህ ጋር 4 minus 9 is -5 በኔጌቲቭ ስናባዛው ፖዚቲቭ 9 ይሆናል ፖዚቲቭ 5 ይሆናል ማለት ነው ፖዚቲቭ 5 ይሆናል ማለት ነው እቺ ብናጠፋት ፖዚቲቭ 5 ይሆናል ኦኬ ቀጥሎ ደግሞ ሰከንድ ሮ ሰከንድ ኮለን አለን አሁን 2 + 2 4 ነው 4 ስለሆነ ኢቭን ነው ስለዚህ ምንም ማናረጋው ሰከንድ ሮ ሰከንድ ኮለን ስለሆነ ምን ይዘው ሰከንድ ሮ ሰከንድ ኮለን ስለሆነ ምን ይዘው አም ሶሪ እዚህ ጋር ያዝነው ይሄኛው የሁለተኛው ነው አይደል ሰከንድ ሮ ፈርስት ኮለምን ስንይዝ እዚህ ጋር ሰከንድ ሮ ፈርስት ኮለምን ስንይዝ 1 3 1 2 ነው የሚሆነው አይታችሁታል ይሄኛው 2 1 ብለን የሰራነው ይሄኛውን ማስተካከል አለብን ሰከንድ ሮ ፈርስት ኮለመን ስለሆነ ሰከንድ ሮ ፈርስት ኮለመን ስንይዝ 1 3 1 2 ነው የሚቀረን so 1 times 2 is 2 1 times 3 is 3 2 minus 3 ነው የሚሆነው ኦኬ 2 minus 3 ስለሚሆን እቺኛዋን እናስተካክላትና እዚህ ጋር 2 minus 3 እናርጋት እሺ እዚህ ጋር 2 minus 3 ስናረጋት 2 minus 3 is -1 -1 times negative ፖዚቲቭ 1 ነው የሚሆነው ማለት ነው ስለዚህ እቺ 5 የምትሏን ፖዚቲቭ 1 እናርጋት ኦኬ ሶ እዚህ ጋር ፖዚቲቭ 1 ይሆናል ማለት ነው እዚህ C22 ጋር ግን ስንሄድ ሰከንድ ሮ ሰከንድ ኮለን ስንል የቀድሙ ነው የሚሆነው 2 3 3 2 ነው የሚቀሩት so 2 times 2 is 4 3 times 3 is 9 4 minus 9 ነው የሚሆነው እዚህ ጋር 4 minus 9 ነው የሚሆነው C22 ሲደመር 4 ስለሚሆን even number ስለሆነ ሳይን አንቀይርም 4 minus 9 ደግሞ -5 ነው ስለዚህ ይሄኛውን is equal to -5 እንላለን ማለት ነው ቀጥሎ C23 ያለ ሰከንድ ሮ ሰርድ ኮለመን 2 + 3 5 ስለሆነ ኔጌቲቭ አድርገን ነው የምንጀምረው ብለናል ኦድ በሆነበት ሁሉ ሶ ሰከንድ ሮ እዚህ ጋር ይዘን ኮለመን 3 ደግሞ ስንይዘው የሚቀረው 2 1 3 1 አይደል
ይሄንን እንዲያሰምር ነው ሰረዝ ነው ይሄ እንደዚህ ሰረዝ ነው የሚቀረው ላይኖቹ ማይነኳቸው 2 1 and 3 1 ነው so 2 times 1 is 2 3 times 1 is 3 2 minus 3 ይሆናል ማለት ነው so እዚህ ጋር 2 minus 3 ይሆናል ይሄን ስንሰራው ደግሞ 2 minus 3 is negative 1 again በኔጌቲቭ ስናባዛው 1 ይሆናል ማለት ነው 1 ይሆናል ማለት ነው so አሁን ምን እንተናለን ሰከንድ ሮ ሰርድ ኮለመንን ያዝን ማለት ነው ኦኬ ቀጣይ C31 ነው የሚኖረን እዚህ ጋር C31 ነው የሚኖረን ይሄ ማለት ሰርድ ሮ ፈረስ ኮለመን ነው 3 + 1 4 ፖዚቲቭ ነው የሚሆነው ስለዚህ እቺኛዋን እንደዚህችን ምን በኔጌቲቭ አናባዛትም ከዛ ሰርድ ሮ ፈረስ ኮለመን ስንይዝ ሰርድ ሮ ፈረስ ኮለመን ስንይዝ እነዚህ ቁጥሮች ናቸው የሚቀሩን 1 times 1 is 1 2 times 3 6 1 minus 6 ይሆናል ማለት ነው ኦኬ ሶ እዚህ ጋር 1 minus 6 ሆነ ማለት ነው which is negative 5 ሆነ ኦኬ ከዚህ በኋላ ምንድነው የሚሆነው C32 ደግሞ 3 + 2 5 ነው ስለዚህ ኦድ ስለሆነ በኔጌቲቭ እናባዛታለን ሮ 3 ኮለመን 2 ነው የምንይዘው ማለት ነው ይሄንን ሰረዝ ነው ይሄን ላይን ሰረዝ ነው ስለዚህ እዚህ ጋር 2 3 1 1 አልተነኩም 2 times 1 is 2 1 times 3 is 3 2 minus 3 ይሆናል ማለት ነው 2 minus 3 ይሆናል ሁሉ ጊዜ መጀመሪያ እንደዚህ ነው የምናባዛው ቀጥሎ ምን ቀንሰው ደግሞ ወደ ላይ ያረግነው ነው መጀመሪያ ወደ ታች እናባዛና ቀጥሎ ወደ ላይ እናባዛለን ማለት ነው from left to right ወደ ላይ እናባዛለን so እዚህ ጋር 2 minus 3 is negative 1 በኔጌቲቭ ስናባዛው ፖዚቲቭ 1 ይሆናል ማለት ነው the last 3 ይሆናል ይሄ ማለት 3 + 3 6 ነው ስለዚህ ኢቭን ስለሆነ ምንም በኔጌቲቭ አናባዛውም ሶስተኛውን ሮ እና ሶስተኛውን ኮለመን ስንይዝ የሚቀረን ይሄ ውስጥ ያለው ነው 2 times 2 is 4 1 times 1 is 1 4 minus 1 ይሆናል ማለት ነው 4 minus 1 ስናረጋው 3 ይሆናል ኦልራይት አሁን ይሄ ካለን እዚህ ጋር ኮፋክተራችንን ብንዘረዝራቸው ኦኬ እዚህ ጋር መዘርዘር እንችላለን ኮፋክተራችን ምን ይሆናል ፋክተራችንን በሜትሪክስ ፎርም ብንጽፈው ኦኬ እዚህ ጋር 3 1 negative 5 አለ ፈርስት ሮ ላይ 3 1 negative 5 አለ ሰከንድ ሮ ላይ ደግሞ 1 negative 5 እና 1 አለ so 1 negative 5 and 1 አለ ከዛ the last ሶስተኛው ኮለመን ላይ ሮ ላይ ደግሞ negative 5 1 3 አለ negative 5 1 3 አለ አሁን adjoint ማለት ይሄንን ሲን ትራንስፖዝ ስናደርገው ትራንስፖዝ ማድረግ ማለት ሮና ኮለመንን ስንቀያየር ማለት ነው ይሄ ግን እንደምታዩት ሲሜትሪካል የሆነ ሜትሪክስ ነው ኮፋክተራችን 3 1 - 5 ይሄንን ኮለንና ሮን በተቀያየሩት the same thing ነው የምታደርጉት አይደል ዩት ፈርስት ሮ 3 1 - 5 ነው ፈርስት ኮለመን 3 1 - 5 ነው ፈርስት ሮ 3 1 - 5 ነው ሰከንድ ሮ 1 - 5 1 ነው ይሄ ሰከንድ ሮ 1 - 5 1 ነው ሰከንድ ኮለመንም 1 - 5 1 ነው ሰርድ ሮ -5 1 3 ነው ሰርድ ኮለመንም -5 1 3 ነው ስለዚህ ኮለመንና ሮን ብንቀያየረው the same thing ነው የምናገኘው ስለዚህ ይሄኛው ላይ ከኮፋክተሩ ጋር አንድ አይነት ነው ማለት ነው ስለዚህ ኢንቨርስ ለማግኘት ይሄንን ምን ብለናል እዚህ ጋር ኢንቨርስ ማለት አድጆይንቱን ለዲተርሚናንቱ ማካፈል ነው ዲተርሚናንቱ እዚህ ጋር -8 መጥቶልናል አድጆይንቱ ደግሞ ራሱ ነው ስለዚህ ይሄን ለ8 እናካፍለዋለን ማለት ነው ስለዚህ እዚህ ጋር ከለርን ቀየርና adjoint of matrix A adjoint of inverse of matrix A inverse is equal to adjoint of matrix A divided by determinant of matrix A ብለናል adjoint of A ከኮፋክተሩ ጋር እኩል ነው እሱ ማን ነው 3 1 -5 1 -5 1 -5 1 3 divided by ይሄንን divided by ለማን ስናካፍለው ነው ብለናል ዲተርሚናንቱ ደግሞ ቅድም -8 መጥቶልናል ስለዚህ እዚህ ጋር ሁሉንም እነዚህን ሁሉ በኔጌቲቭ 8 እናካፍላቸዋለን ስለዚህ
ኤ ኢንቨርስ ምን ሆነ ማለት ነው እዚህ ጋር ይሄን ለ3 እናካፍለው 3/8 ይሆናል ይሄ ደግሞ 1/8 እያለ እንሄዳለን ማለት ነው ስለዚህ -3/8 ይሆናል ቀጣዩ 1 ነው 1 divided by -8 -1/8 ነው -1/8 ነው ቀጣዩ -5 ነው -5 divided by -8 ቦዝ ኔጌቲቭ ስለሆኑ ፖዚቲቭ ይሆናል 5/8 ይሆናል ሁለተኛው ላይ 1 divided by -8 -1/8 ነው -1/8 ነው ቀጥሎ -5 divided by -8 ፖዚቲቭ 5/8 ይሆናል ሁለቱም ኔጌቲቭ ስለሆኑ ማለት ነው 1 divided by -8 ደግሞ -1/8 ይሆናል ከዛ እቺ እንደዚህ እናርጋትና እቺንም እናስረዝማትና እቺ ዝብለን ድችጋን ብንቀንሳት ኦኬ the last ሶስተኛው ሮ ላይ -5 divided by -8 5/8 ይሆናል 5/8 ይሆናል ቀጥሎ 1 divided by -8 -1/8 ይሆናል -1/8 ይሆናል ቀጥሎ 3 divided by -8 -3/8 ይሆናል ስለዚህ ይሄ ነው ማለት ነው ሶ ያየነው ይሄንን ነው የዚህ ነበር የተጠየቀው a inverse ማለት adjoint divided by determinant ነው ዲተርሚናንቱን እዚህ ጋር እንሰራን -8 ሆነልን ከዛ adjoint ለመስራት ኮፋክተር እያንዳንዱን እያያዘን c11 c12 c13 c21 c22 c23 c31 c32 c3 ሰራንና እነዚህን ዘረዘርናቸው adjoint ማለት c ትራንስፖዝ ማለት ነው ማለትም ሮና ኮለንስን ቀያየር ነው በዚህ ኬስ ግን ሲሜትሪካል ስለሆነ ሜትሪክሱ ሲሜትሪካል ይባላል እንደዚህ አይነት ሜትሪክሱ ከትራንስፖዙ ጋር አንድ አይነት ሲሆን ራሱ መጣልን ማለት ነው ስለዚህ adjointታችን ለ-8 which is the determinant ስናገኘው a inverse አገኘ ነው ሶ አሁን ይሄ ከሆነ ይሄ ደግሞ a inverse ከሆነ ሁለቱም በታባዟቸው አይዴንቲቲ ነው የሚሰጠን ማለት ነው አይደል አይዴንቲቲ ሜትሪክስ ነው የሚሰጠን ዲያጎናሎቹ አንድ ሆኖ the rest 0 የሆኑት ማለት ነው ስለዚህ ይሄ ሜትሪክስ ለዚህኛው ሜትሪክስ ኢንቨርስ ነው ማለት ነው እስቲ አራተኛውን ጥያቄ እንይ